ዛሬ ደግሞ አንድ ልክ እንደ ቁርአን ሕያው እስከ የውመል ቂያማ የሆነን አንድ ተአምር ጠቁማቸዋል። ክስተቱን ቁርአን የዘገበው ያሰፈረው ነው። ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም ቁረይሾችን በርካታ ዳዕዋ አደረጉላቸው፣ ጠሯቸው። ስነ ምግባራቸው ራሱ ዳዕዋ ነበር። ዳዕዋ ከመጀመራቸው በፊት ያሳዩት እውቁ ስማቸው በቂ ነበር፣ መሐመዱል አሚን። ነገር ግን እውነታው ሲመጣ ለመቀበል ዝግጁ አይደሉም፣ ሸሹ። የተለያየ ነገር ይጠይቋቸው ነበር። ለምን ይሄን አታደርግም? ለምን አታደርግም? አንዴ ቆመው እያሉ ረሱልን አንድ ጥያቄ ጠይቋቸው። ተአምር ለምን አታሳየንም? ምን ትፈልጋላችሁ? ቀና ሲሉ ሙሉ ጨረቃ የሞላችበት ምሽት ነበር። ጨረቃዋን ክፈላት አሉት። ትልቅ ተአምር ነው። ጨረቃ በራሷ ትልቅ ፕላኔት ነች፣ ግዙፍ ፍጥረት ነች። እነሱ ማሳናቸውን አይችልም ለማለት ነው። አላህ ግን የሚሳነው አለ እንዴ? በነቢዩ እጅ ተአምረን አላህ ፈጸመ። ጨረቃን ከሁለት አላህ ሰነጠቃት፣ ከሁለት ተከፍላ ተራራቀች። አንዷ ኢብኑ መስዑድ እንደሚለው ፊ ጀበል አቢ ቁበይስ በሚባለው ተራራ ጥግ ላይ ተንጣለለች፣ ሌላ ቦታ ተንጣለለ። ይሄ ፍጥረት ዓለሙ ላይ የተከሰተ ግዙፍ ክስተት ነው። የዓለም ህዝብ ያየው አስደናቂ ተአምር ነው። ተከሰተ። ከዛም ዙሪያ መጣ፣ ተመልሳ መጣ፣ ጨረቃ ገጠመች። ይሄን ሁለት ያሳያቸው። ደነገጡ። ሰሐረ ሙሐመዱን አዕዩነና፣ እንዴት ጨረቃ ትከፈላለች? ይሄ መሐመድ አይናችንን ደግሞብን ነው አሉ። በዚህ መሸሸት ሲፈልጉ ከመሃላቸው አንድ ቃል አለ። ለምን እኛን አይናችን ደግሞብን ሊሆን ይችላል? የጨረቃ መካፈል ግን የዓለም ተአምር ነው። እስኪ ለንግድ የወጡ ወደ ሰፈር የወጡ የተለያዩ የቁረይሽ ጎሳዎች አሉ። ወደ ሻም ከፈለው፣ ሌላው ወደ የመን፣ ወደ ተለያየ ዓለም ክፍል ሲመለሱን እንጠይቃቸው ተባለ። ቀኗን ጻፉ። የተለያዩ መንገደኞች በመጡ ቁጥር ቀኗን እየጠቀሱ ምን በዚህ ምሽት አይታቸዋል ይሏቸዋል። ሁሉም በአንድ ቃል ጨረቃ ተሰንጥቃ ስትገጥም አይተናል። ከየመን የሚመጡት ይጠይቃሉ፣ ተመሳሳይ መልስ ነው። ወደ ሻም የሄዱት ለንግድ ይጠይቃሉ፣ ተመሳሳይ መልስ ነው። ወደ የትኛውም የዓለም ክፍል ከመካ ውጭ የነበሩ ከመዲና የሚመጡ ሰዎችን ይጠይቃሉ፣ ተመሳሳይ መልስ ነው። ከዛ ምን አሉ? አመኑ እንዴ? ቃሉ ሲሕሩን ሙስተምር፣ ይሄማ ዘላቂ የሆነ ድግምት ነው፣ የሰው ልጆችን ሁሉም ያዳርስ። ተመልከቱ፣ የጥመት ጥግ ጨረቃ ስትከፈል አይተህ ማለት ነው። አላህ ግን ክስተቱን ዘገበው፣ ጥመታቸውንም አወሳው። ሱረቱል ቀመር ላይ እንዲህ አለ። የጨረቃ ምዕራፍ ሚለው ላይ እቅተረበት ሰዓቱ ወንሸከል ቀመር፣ ሰዓቲቱም ቀረበች፣ የትንሣኤ ቀን፣ ጨረቃዋም ተከፈለች። ወየረው አየተን ዩዕሪዱ፣ እነሱም የአላህን የተለያየ ተአምር ባዩ ጊዜ ይሸሻሉ። ወየቁሉን ብለው ይላሉ፣ ሲሕሩን ድግምት ነው፣ ሙስተምር ዘላቂ ሆነ ይላሉ። ወከዘቡ ወተበዑ አህዋአሁም፣ እነሱም አስተባበሉ፣ ስሜቶቻቸውን ዝንባሌዎቻቸውንም ተከተሉ። ወኩሉ አምርን ሙስተቂር ፈለቀድ ጃአሁም ሚነል አንባኢ ማ ፊሂ ሙዝደጀር ሕክመቱን ባሊጋ ፈማ ትጉኒ ኑዙር። ጥበብ ዊዝደም ነበር የመጣላቸው፣ ግን ማስጠንቀቂያ ተግሳጽ የሚጠቅማቸው ሰዎች አይደሉም። የጨረቃ መከፈል ነቢዩ ዓለይሂ ሰላቱ ወሰላም ካሳዩአቸው ትላልቅ ተአምራቶች ውስጥ አንዱ ነው። ይሄ ጨረቃ መከፈል እስካሁን ድረስ ሕያው ሆኖ ይገኛል።